ቼክ አድርገህ መጣ? ሁለቱም ቴኮንዶ ቤት ናቸው። ስለዚህ እኔ ልግባ። ግን እንዴት ነው የምገባው? የግቢ ቁልፍ አለኝ፣ ችግር የለውም። የበሩ ነው የሚያስቸግረኝ፣ እሱም በሚለው ከፍተዋል። አንተ እዚህ የሚመጣውን ሰው ቼክ አድርግልኝ። የሆነ ችግር ካለ ቶሎ ደውል። እንዴ ምን ሰርተሽ ነው የሄደው? አቦ በእናትሽ ደክሞኛል። በቃ እኔ ከዚህ በላይ መስራት አልችልም። የምርሽ ነው ወይስ የቀለድሽ ነው? የምሬን ነው። እንዴ ቆይ አሁን አይደል የጀመርነው? አሁን ጀምረን አሁን ደከመኝ ስትይ ትንሽ እንኳን አታፍሪም? ቆይ እኔ የምለው መስራት አትፈልጊም ነው? እኔ መች እንደዛ ወጣኝ እንዴ አልሽ እንጂ ጭራሽ ሰሞኑንማ እኮ በግድ የጎተጎትኩሽ ነው ይዤሽ የምመጣው። ቆይ ወንድማችን ቢኖር እንደዚህ ትይ ነበር? እሱ እኮ እኛ ጠንካራ ሆነን የሱን አሪያ እንድንከተል እንጂ እንደዚህ ልፈስፈስ እንድንሆን አይፈልግም። በእናትሽ ዝም ብለሽ አነዝንጂ። ቆይ አላማሽ ምንድን ነው? የሞተው ወንድማችንን እሱን በህይወት ስናጣው ቢያንስ የሱን ፈለግ መከተል የለብንም? እኔን ሳላስብ ቀርቼ ይመስልሻል? ግን በቃ እሱ ከሞተ በኋላ እኔ ልክ አይደለሁም። መሞቱን ራሱ መቀበል አቅቶኛል። እኔንም እኮ ጎድቶኛል። 6 ወር ሙሉ ምን አይነት ጊዜ እንዳሳለፍኩኝ እኔ ነኝ የማውቀው። ግን መጠንከር ስላለብኝ እኔ ጠነከርኩት። እሺ እኔ ደግሞ መጠንከር አልቻልኩም። በቃ ተይኝ። የራሴ ህይወት አይደለ? ተይኝ ልኖርበት። ተይኝ በቃ። ያልፈለኩት ሆቴል አጣሁት። እንዴት ሊሆን ቻለ? እዚህ እንደሚሆን እርግጠኛ ነበርክ? እሱማ እርግጠኛ ነበርኩ። አንድ የሱ ፋይል የለም እንዳለ የቶች እኮ ናቸው። ታዲያ ቴኳንዶ ቤት ከሌለ እዚህም ከሌለ የት ሊሆን ይችላል? እሱ አይደል እንደ ግራ የገባኝ። ግን የሆነ ቦታ ደብቆ አስቀምጦት ነው የሚሆነው። እሺ ለማንኛውም እንሂድ። እሺ ፍቅር በቃ ተረጋጊ እንጂ። እንዴት ብዬ ነው የምረጋጋው? ከቀን ወደ ቀን እኮ የባሰባት ነው እየሄደ ያለው። በየጊዜው ገንዘብ ትጠይቀኛለች። ከዛ ደግሞ የጠየቀችኝን ገንዘብ ተጣጣበት ነው የምትመጣው። ጭራሽ እኮ ዱርዬ እየሆነች ነው እቺ ልጅ ያለችው። እኔም እኮ ሀዘን ውስጥ ነኝ ያለሁት። ግን ደግሞ ይሁን ብዬ ችዬው ነው። እዚህ ራሱ በትግል ነው የምትመጣው። እሱስ ልክ ነሽ፣ ግን አንቺ ራስሽን በእንዴት እንዳትጎጂ ብዬ እኮ ነው። እኔ ምን ላድርግ? እንደዚህ ስትሆን ዝም አልል። በጸባይ ሞከርኩኝ፣ በጉልበት ሞከርኩኝ፣ ግን ጭራሽ የምትሰማ አይነት አይደለችም። እኔማ የሞተው ወንድሜ እንደዚህ ስትሆን ዝም አልሻ ብሎ ነፍሱ እንዳይወቅሰኝ ነው። አንቺ ያቅምሽን ሞክረሻል። እሷ የሆነ ቀን ልክ እንዳልሆነች ሲገባት ወደ ራሷ ማንነት ትመለሳለች። ወንድሜ ህልሙ ሁለታችንም እንደሱ እንድንሆንለት ነበር። እናታቸው ተጥዬ ካገኘችን ጊዜ ጀምሮ እስከ 7 ዓመቴ ድረስ ምንም አይነት ነገር ሳይጎልብኝ ልክ እንደ ልጆቹ አድርጋ ነበር ያሳደገች። ግን የ7 ዓመት ሲሞላኝ እሷ አረፈች። ከዛ ግን ወንድማችን ሁለታችንን ምንም ነገር ሳይጎልብን ነበር ያሳደገን። አንድም ቀን ተጥዬ የተገኘው አይነት ስሜት እንዲሰማኝ አላደረገም ነበር። እንዲህ ሆኖ ያሳደገኝን ወንድሜን እሱ እንደሆነለት የሚፈልገውን አይነት ሰው ሆኜ ነው ማሳየት የምፈልገው። ወንድምሽ በጣም ጥሩ ሰው ነበር። ያቺ ቀን ምን አይነት የተረገመሽ ቀን እንችላለሁ። ያኔ ምግብ መመረዝ ነው ብሎ ሆስፒታል ሲገባ ተሽሎት እንደሚወጣ ነበረ ተስፋ ሳደርግ የነበረው። ነገር ግን ያሰብኩት ነገር በሙሉ በተቃራኒው ነበር የሆነው። ይህ ፋይል ግዴታ መገኘት አለበትሽ። ቆይ ምንድነው ይናል ፋይሉ? እሱን ስናገኘው ታይዋል። አሁን እንዴት ብለን ነው ፋይሉ ማግኘት እንዳለብን ነው ማወቅ ያለብን። አለበለዚያ መግደሌ ምንም ዋጋ የለውም። ምን ማለት አንተ ነው የገደልከው? አዎ እኔ ነኝ ምግቡ የመረዝኩት የነበረው። ታዲያ ፖሊሶቹ ልክ ነበሩ? እነሱማ ልክ ናቸው፣ ግን ማስረጃ ስላልተገኘብኝ እኮ ነው የለቀቁ። ከለቀቁኝ በኋላ ፋይሉን ፍለጋ ያልጀመርኩት በእነሱ ዙሪያ ከታየው ዳግም እንዳያስጠረጥረኝ ብዬ እኮ። አሁን ግን ግዴታ ፋይሉ ማግኘት አለብኝ። ገርሞኛል። የምትለኝም ማመን እየከበደኝ።
መቼስ ይሄ ሚስጥር የነገርኩ ከራሴ በላይ ማምነው ጓደኛዬ ስለሆንክ አሁንም ይሄን የነገርኩ ነገሩ የኔ ጉዳይ እንደሆነ እንድትረዳ ነው። ገብቶኛል፣ ግን እስከዛሬ አልነገርከኝም ብዬ ነው። ምናልባት አንተ ላይ ምርመራ ከተደረገ ብዬ አስቤ እኮ። ምን ልሁን ብላ ነው ቤቱ እንደዚህ ያመሰቃቀለችው? እሺ በቃ ታሳብደኝ ነው። ሰላም ሰላም ለሌለው ቤታችን ሰላም ሰላም። ምንድን ነው አንቺ ደግሞ? እኔ ስመጣ ጠብቀሽ ለመጨቃጨቅ እንዲመችሽ የሌለ ቆመሽ የጠበቅሽኝ? ስራሽ ስለምታውቂ ነው እንደዚህ እያልሽ ያለሽው? እኔ ምንም ስራዬን አላውቅም። ቆይ መጠጣት ስራ ሆነ እንዴ? ቆይ ምን ልሁን ብለሽ ነው ቤቱን ያዘበራረቅሽው? ትንሽ ያበዛሽው አልመሰለሽም? ቤቱ ቆይ ሌላ ቤት አለን እንዴ? ሌላ መልስ አትመልሽልኝ። የጠየቅኩሽን ብቻ መልሽልኝ። እኔ ይኸውልሽ አላዘበራረኩም። ግን ቆይ ሀኒቾ ናት ያዘበራረቀችው ብሎ ያለሽ ሰው አለ? እዚህ ቤት ያለ ነው እኔና አንቺ ነን። ሌላ ሰው አለ? እሺ ካመንሽም እመኚ፣ ካላመንሽም ደግሞ አትመኚ፣ የራስሽ ጉዳይ። ግን ይኸውልሽ እኔ ከቴኳንዶ መልስ አልመጣሁም። እዚህ ድርሽ አላልኩም። ገና አሁን መድረሴ ነው እዚህ ቤት። አትዋሽ እባክሽ። እና ማን ነው እንደዚህ ያደረገው? እንደውም ሲመስለኝ በምን ልጨቃጨቃች ብለሽ ሰበብ ፈልገሽ ነው የሚመስል። እንዳንቺ ማሰብ የተሳነኝ አይደለም። እሺ ቢያንስ አስባለሁ። እንዲህ ማያስባለ እንዴ? ደግሞ ቆይ እኔ መጣጤን ትቼ ነው ቤት ማዘበራረቀው? ቢዘበራረቅስ ይስተካከላል። አንድ ሀሳብ መጥቶልኛል። ምንድነው? ሀናን ማጥመድ አለብኝ። ሀናን እንዳሰብኩት ካጠመጥኳት ፋይሉን በቀላሉ ማግኘት እችላለሁ። መቼስ ተጠርጣሪ እንደነበርክ እያወቅህ ነገሩ ይቀላል ብለህ ታስባለህ? እኔ ተጠርጣሪ እንደነበርኩ ማረሰው ልታውቅ የምችለው ሲሆን ብቻ ናት። ሀና ወንድሟ ከሞተ በኋላ በጣም ኬርለስ ሆናለች። ነገሩ መቋቋም ስለከበዳት ራሷን መጠጥ ውስጥ ደብቃለች። በዚህ ሁኔታ ደግሞ ከእህቷ ጋር ልትስማማ አልቻለችም። ግን እርግጠኛ ነህ እንደማታውቅህ? የምታውቀኝ ከሆነ ያየችኝ ጊዜ ሁኔታው ያስታውቃል። እሺ በምን መልኩ ነው ለማድረግ ያሰብከው? አለመስማማታቸው ለእኔ ደካማ ጎን ነው። በዚህ ክፍተታቸው ማድረግ የምፈልገውን ለማድረግ ይመቸኝ። አንተ ካመንክበት እኔ አድርግ የምትለኝን ከማድረግ ወደኋላ አይደለም። ስለዚህ ነገ ስራችን እንጀምራለን ማለት ነው። ነጋልሽ? ደህና አደርሽ እንኳን መጀመሪያ አትይም እንዴ? እንዴ አንቺ ያላሳብ ተኝተሽ እንደዛ ጨጓራ ይለጠሽኝ ደግሞ ደህና አደርሽ በይ ምናምን ስትይ ትንሽ እንኳን አታፍሪ? ራስሽ እኮ ነሽ የተጨቃጨቅሽ። እኔ ግን ከመሬት ተነስቼ ልጨቃጨቅሽ አልችልም። ነገረ ስራሽ ነው። ሲጀመር ቤቱን ለምን እንደዚህ ተረማመሽው ማለት ነው ጭቅጭቅ? እኔ ደግሞ ምን አድርጌ ነው ቤቱን ማተረማመሰው? እሱንም አንቺ ልጠይቅሽ እንጂ ምን ይጠይቅኛለሽ? እየነገርኩሽ እኮ ነው። ምንም አውቀው ነገር የለም። ኧረ ተይ ግን ሀና ተይ። ትንሽ እንኳን አላሳዘንሽም? እህትሽ እኮ ነኝ። ምን አድርጌሽ ነው እንደዚች ነገረኛ ሴት የምታደርጊኝ? እኔ እንደዛ አላስመሰልኩሽ። ራስሽ ነሽ ራስሽን እያስመሰልሽ ያለሽ። ለማንኛውም አሁን ገንዘብ ያስፈልገኛል፣ ብር ስጪኝ። መቼ ለተላኩልሽ ብር ጨርሰሽ ነው? ጨረስኩም አልጨረስኩም አይመለከትሽም። ደግሞ የራሴን ገንዘብ አለ እንደ ጠየቅኩሽ።
ጉድን ሳልተረተረ ያለን አምጣ። ኧረ እባካችሁ የሰው ንብረት ነው ያዝኩት። አምጣ ተባልክ አይደል እንዴ? ኧረ ስለ ወንድ ልጅ አምላክ ኧረ ተው። አተበናት እንዳለ ምን አገባሽ ትላለህ እንዴ? በጠራራ ፀሐይ ሰው እየዘረፍክ በማይመለከት ስለምን ትገባለች? ለምን አርፈሽ አትሄጂ? ያው ምን ብዬ እንደማመሰግንሽ አላውቅም። ይሄ እኮ ምስጋና ያስፈልገው። ደግሞ እንደዛ ሆነ እያየው እንዴት ነው ጥዬ ልሄድ የምችለው? አንተ ብትሆን በእኔ ቦታ ታደርጋለህ? ያው ጸብ አልችልም፣ ግን በድንጋይ አባራችሁ ነው። አየህ፣ ልብህን ስላወቁ ነው እንደዚህ የተዳፈሩክ። ደግሞ ወንድ ልጅ ሆነ ያለመደባደብክ ወንድነትህን ያስጠረጥራል። እኔ ከጸብ ይልቅ ሰላም ወዳጅ ስለሆንኩ። እሱማ ጸብ የሚፈልግ ማን አለ ብለክ ነው። ግን ደግሞ አንዳንዴ በማይመጣ ነገር ሲመጣብክ ጸቡ ግዴታ ይሆንብሃል። እሱስ ልክ ነሽ። እኔ በህይወቴ እኮ አንድ ጊዜ ብቻ ነው የተጣላሁት። አንድ ጊዜ? እሱም አንድ ነገር ነው። ኢለመንተሪ እያለሁ ነው። እኔ እናቴን ሰደቡብኝ። በሰላም ለመፍታት እኮ ሞክሬ ነበር። እነሱ አሻፈረኝ ሲሉ ነው ያኔ የተጣላሁት። በማይመጣ መተውብህ በሰላም ለመፍታት መሞከር በጣም ከባድ ነው። እኔም በሆነውን ባንተ ቦታ ያንን ነበር ላደርግ የምችለው። እኔ እንደዛ ቢዳፈሩኝ ስለ ሰላም ለማሰብ ራሱ ጊዜ አልሰጣቸውም ነበር። ግን ያንቺ ሁኔታ እኮ ገርሞኛል። እኔ ትጮያለሽ ብዬ ሳስብ ጭራሽ ትደባደባለሽ። አቆራሁ አይደል? አዎ በጣም ሲመስለኝ ካራቲስት ነሽ መሰለኛ። አዎ ወንድሜ ግራንድ ማስተር ነበር። እሱን ያሰለጠነኝ። ግምቴ ልክ ነው። በወንድምሽ ወተሽ ነው። እንዴ ምን ሆነክ ነው የምታለቅሰው? አይ ምንም ምንም። ቆይ ዝም ብሎ እንዴት ይለቀሳል? ወንድሜን ታውቀው ነበር እንዴ? አላውቀውም። በቃ ዲድ ቻው። ደግሞ ምን እንደሚያናደኝ ታውቃለህ? ውሸቷ። እስቲ አስበው፣ እኔ እናንተ ነበርን አብረን የነበርነው። ከኛ ውጪ ሌላ ሰው መጥቶማ እንደዛ ያደርጋል? ደግሞ እንደዛ አላደረኩም ብላ ትዋሻለች እንዴ? እርግጠኛ ነኝ የሆነ ነገር ፈልጋ ነው የሚሆነው። ምናልባት የደበቅሽባት ነገር ካለ። ምን ልደብቅባት እችላለሁ? ደሞስ ምንም ነገር እኮ ጠይቃኝ አታውቅም። እንደዛ ከሆነ ወይ የራሷ ነገር ጠፍቶባት ነው የሚሆነው። ከሆነ እንኳን ሰው የራሱን ቤት በስትክክል ይፈልጋል እንጂ እንደዚህ ምስቅልቅሉን ያወጣል። እኔ ራሱ በአንቺ ምክንያት ምን አይነት ጭንቀት ውስጥ እንዳለሁ በተናደርሽ ቁጥር የሆነ ነገር እንዳትሆኝ እያልኩ እየተሳቀቅኩ ነው። ይገባኛል። ግን አንተ ስላለክ ነው በጣም ሁሉም ነገሮች የቀለሉልኝ ያሉት። አንተ ከጎኔ ባትኖር ኖሮ ሁሉም ነገር ይከብደኝ ነበር። ተይ፣ እኔን ደስ እንዲለኝ ብለሽ እንደዚህ አትበይ። በእውነት ከልቤ ነው። አንተ ከጎኔ ስላለክ ነው ሁሉም ነገሮች የቀለሉ። ባይሆን ኖሮ ነገሮች በሙሉ በጣም ከባድ ነበር የሚሆኑብኝ። አንተ ሁሉንም ነገር ስለምትረዳኝ ነው። አንቺን ያልተረዳ ማንን ልረዳ ነው? ብቻ ሁሌ ደስተኛ እንድትሆኝልኝ ነው የምፈልገው። በጣም ነው ማፈቅር። እኔም በጣም ነው ማፈቅር። ወይኔ ፋታ ሳሰጠ እንደዚህ ሁለታችንን ተዘረረ። አፍንጫ የራሱ ያለመሰበሩ ዚዳን ራሱ በቴስታ እንደዚህ የተማታ አይመስለኝም። እኔ እንደዚህ መች ጠበቅኩኝ። ማስታወሻ እንዲኖረን አድርጋ ነው የመታችን። ደግሞ አንተ ነህ ከዚህ በኋላ እንደዚህ አይነት ነገር ውስጥ እንዳጠራኝ። ምን እንዳጠራኝ ትላለህ? ከዚህ በኋላ እኔ ራሱ ምን ልሁን ብዬ ነው የምሄደው። እንዴ በሷ ምት ነው እንደዚህ ሆንከው? መቼስ እርስ በርስ ተደባድበን አይወድ። እኔ እኮ ፌት ተሰበሉ ጆካ መስሎኝ ነበር። ወይ ጆካ፣ እኔ እንደዚህ አይነት ነገር ከዚህ በኋላ ሁለተኛ እንዳትለኝ። እቺ ቀጣይ ብታገኘን ፌንት እንድንበላ ሳይሆን እንድንሞት አድርጋ ነው የምትመታል። ኧረ አብሽር አይደለም። ዛሬም ለኔ መስዋዕት እንደከፈላችሁ ቆጠሩት። እሺ አሁን እሺ የሚጠግነንን ምሳ ጋብዘን። አብሽር ኑ እንሂድ።
ዛሬ በጣም ነው ደስ ያለኝ። ምን ተገኝቶ ነው እንዴ? እያወቅሽ በአቅማ ምን ተገኝቶ ነው አልልህም ነበር። አይሽ ለራስ ስለማይታወቅሽ እኮ ነው። እንደ ዛሬ ደስተኛ ሆነሽ ያሳለፍሽበት ጊዜ ስለናፈቀኝ ነው። የምር ይሄን ያህል? እሱን ተይውና በስልክ ራሱ ደስ ብሎሽ ካወራሽኝ እኮ በጣም ቆይተሻል። እሺ እንደዛ ከሆነማ አንተ ነህ ደስተኛ የመሆኔ ምክንያት። አዎ ፍቅር፣ እንደዛ ባይሆን እኔን ራሱ በዚህ ልክ ደስ አይለኝም ነበር። አስቢ፣ እሷ ሌላ ጊዜ ሰክራ ትመጣለች፣ ከዛ ከእሷ ጋር ትጨቃጨቃላችሁ፣ ከዛ እኔን ደብሮሽ ነው የምታወሪኝ። አዎ እሱማ ዛሬ መታ ሰክራ ስትለፈልፍ ነበር፣ ግን አንተ እንዳልከኝ እኔ በፍቅር ነበር ስመልስላት የነበረው። በአንዴ እኮ ነገራቶች ያስተካከሉ። አሁን አንቺ ተናደሽ በአንዴ መልሰሽላት ቢሆን አንቺም ተናደሽ እንደዚህ አታወሪኝም ነበር። የአንቺ ረጋ ማለት ነው ነገሮችን ያበረደው። እኔ ቀን ስልሽ የነበረው ሁለታችሁም እሳት ከሆናችሁ እሳቱ ይበሳል እንጂ አይረጋጋም። ግን አንዳችሁ ውሃ ከሆናችሁ እሳቱን ማብረት ትችላላችሁ። ለዛም እኮ ነው ውሃ ሁኜ ነገሩን ያበረድኩት። ነገ ጠዋትም ቢሆን በዚህ መንገድ ማውራት ነው። እሺ እኔ ፍቅር፣ አንተን ደስ እንዲልክ ነው ያድርግ የምትልኝን በሙሉ ነው እሺ የማደርገው። እሺ እኔ ፍቅር፣ በቃ አሁን ረፍት አድርጊ፣ ተኝ። እሺ በቃ ሰላም እደርልኝ። በጣም ነው የማፈቅርህ። እሺ ሰላም እደርልኝ። እኔም በጣም አፈቅርሻለሁ። ሁኔታዋ እንዴት ነበር? ያወቅሽ ይመስላል? ኧረ በጭራሽ። ብታቅማ መታ አትደረበልኝም ነበር። ደግሞ በዛ ልክ አታወራኝም ነበር። ስለዚህ የዛሬው እቅዳችን እንዳሰብከው ነው የሆነልህ ማለት ነው? አዎ፣ መጨረሻ ላይ ያለቀስኩበት ምክንያት ንገረኝ እያለችኝ ሳልነግራት ነው የሄድኩት። አሁን ስለዚህ ጉዳይ ስታስብ ነው የምትውለው። ከዚህ በኋላ መች ነው የምታገኛት? ነገ አገኛታለሁ። ታዲያ ነገ አስፈልግሃለሁ? ማለቴ የምትከሌለው? አታስፈልገኝም። አንተ ደግሞ ምንድን ነው የምትንቦቀቦቀው? ስላልቀመስከው ምንም አልልም። እንደው ምን አለ ደርሶ በባየው። የፈለገ ነገር ቢሆን እንዳንተ አልሆነ። እኛም እንሆናለን ብለን አላሰብንም ነበር። በምን ቅጽበት እንደሆነ ነው ያልገባን። ደህና አደርሽ እህቴ። ከመቼ ጀምሮ ነው ደግሞ እንደዚህ ማለት የጀመርሽው? ብዬሽ የማላውቃት መሰልሽው እኮ። በዚህ ሰዓት ማለትሽ እኮ ነው ጥያቄ ሆነብኝ። እኔ እኮ እንደዚህ እንድንሆን የምፈልገው ግን ደግሞ በቃ አንቺ ስለምታናድጅኝ ነው እንጂ ሁሌም ስለማስብልሽ ነው። ምንም ነገር ብልሽ እሺ በክፋት እንዳትረጂው። እቺ መለሳለች ዛሬ ምንም አልጣመችኝ። እህትሽ እኮ ነኝ። ለምን ነው እንደዚህ የምታስቢው? እኔ እኮ አይደለሽም አላልኩም፣ ግን ከመሬት ተነስተሽ ማባበል ስትጀምሪ አይደለም ለኔ ለሌላ ሰው ራሱ ግራ ያጋባል። በዛ መንገድ መሆኑ ከጭቅጭቅ ውጭ ሌላ ትርፍ የለውም ብዬ ስላሰብኩ ነው። ምናልባት ደግሞ ከስሜታዊነት ወጥቼ አንቺን ለመረዳት ስላሰብኩ ነው። ይኸውልሽ እኔ መረዳት ከፈለግሽ በእኔ ህይወት በቃ ጣልቃ አትግቢ። ይሄን ነገር ካደረግሽ በቃ እኔን ትረጅኛለሽ። ቆይ ግን ወንድሜ ቢኖር እሱን እንደዚህ ትይው ነበር? የእሱን ስም እዚህ ጋር አታንሺ። ይሄኔ እሱ ቢኖር ኖሮ እንደዚህ ያልሆነም ነበር። ስለዚህ እኔ መረዳት ከፈለግሽ በቃ ያልኩሽን አድርጊ። ሰላም፣ እንዴት ነሽ? ትናንት ትንሽ ስሜታዊ ሆኜ ጥዬሽ ሄድኩ አይደል? ትናንት እኮ በጣም ነው ያስጨነቀኝ። ወይ ሆንከውን ነገር ነግረኸኝ አትሄድም ነበር? ያው እንደነገርኩሽ ስሜታዊ ሆኜ ነው። እኔም ከረፈደ ነው የገባኝ አለመናገር። ለዛ ነው ዛሬ ጠብቄሽ መናገር አለብኝ ብዬ ቆምኩት። እሺ ቆይ ምንድን ነው የሆንከው? አንድ ቦታ ተቀምጠን እናውራ። አብሽር። ትናንት ያለቀስኩበት ምክንያት በወንድምሽ ነው። ማለት ወንድሜን ታውቀዋለህ እንዴ? መጀመሪያ የእሱ እህት አልመሰልሽኝም ነበር፣ ግን በቃ ከአንቺ ይልቅ ደግሞ ጽዮንን ነው በደንብ ማውቃት። ግን ልንሰነባበት ስንል ወንድሜን ያስተማረኝ ስትይ እርግጠኛው ወንድምሽ በጣም ምስኪን ነበር። አባቴ የዛሬ ዓመት አካባቢ ነው ያረፈው። ግን ከዛ በፊት
ለ2 ዓመት ስራ እየሰራን ነበር። አባቴና ወንድምሽ የሚተዋወቁት ወንድምሽ ቴኳንዶ ቤት ለመክፈት ሲሯሯጥ እና ብዙ የወረቀት ጉዳዮች አባቴ በቀናት ውስጥ ነበር የጨረሰለት። ወንድሜ በጣም ደግ ሰው ነው። ለሁሉም አዛኝ ነው። ግን ምን ያደርጋል? ደግ ሰው እድሜው አጭር ነው። አባቴ መታመሙ ከሰማ ጀምሮ ለ1 ዓመት ከ6 ወር ሳይሰላች መጥቶ ሲጠይቀው ነበር። ለአንዳንድ ነገር እያለ ብር ይሰጠው ነበር። ብቻ ማድረግ ከሚገባው በላይ ነበር ያደረገልን። እኔም ከአባቴ ጋር ሲመጣ ነበር የምንተዋወቀው። ብቻ ወንድምሽ መሞቱ እስካሁን የሚዋጥልኝ ነገር አይደለም። እሱ ያደረገው ደግሞ እንደ ትልቅ ውለታ ነው የሚቆጥረው። አባቴ በዙሪያ ያሉ ሰው ከሸሹት በኋላ ወንድምሽ ነበር ሳይሰላች ከጎኔ ነበር እና ትናንት ያለቀስኩት የእሱ እህት መሆንሽን ሳቅ ውስጤ መቀበል ስላቃተው። አንተ ጋር ብቻ ሳይሆን ሁላችንም ጋር ነው ይሄ ስሜት ያለው። አሁን አሯሩጠሽ እዚህ ድረስ ያስመጣሽኝ ወክል ታስደርጊ ነው? ምን ላድርግ ነው ያማረኛ? ያንቺስ ጉድ ነው። ገና ሳታረግጂ እንደዚህ ሆንሽ፣ ስታረግጂ ደግሞ አሰብኩት። የኔ እንደውም በተቃራኒው ነው። ሳረግዝ ምንም ነገር የሚያምረኝ አይመስለኝም። አረ ችግር የለውም። የማይገኝ ነገር ብቻ አይመርሽ እንጂ የፈለግሽውን አመጣልሻለሁ። አሁን እኔ ጨክኜ የማይገኝ ነገር አማረኝ እልሃለሁ። እሱማ አትይኝም። አምሮቱ ካስባለሽ ብዬ ነው። ለማንኛውም ከዚህ በኋላ ጓደኛሞች መሆን እንችላለን። ሰይፉ እባላለሁ። እሺ፣ ያው የኔን ታውቀዋለህ አይደል? ወንድምሽ ስላንቺ ሁሌ ነበር የሚያወራኝ። በጣም ነው የሚወድሽ። እንዴት አወቅ? ብዙ ጊዜ ሲያወራ የሰማሁት ስላንቺ ነው። በወሬው ውስጥ ስላንቺ ብዙ ቦታ እንዳለው ያስታውቃል። እኔም እንደዛው ነኝ። ለሱ ትልቅ ቦታ ነበር። እና ደግሞ ለፂ ምንም ነገር እንዳትነግሪያትሽ። ምክንያቱም ደግሞ ዛሬ መንገድ ስለማልችል ነው። በወንድምሽ ይዤሻለሁ፣ እንዳታስጨንቂ። ማለት ለምን? እየነገርኩሽ። አሁን መናገር ብችል እኮ ነግርሽ ነበር። ጊዜው ስላልሆነ እኮ። ጊዜው አይደለም ማለት? ቆይ መች ልትነግረኝ ነው? ትንሽ ቀን ብቻ ታገሽኝ፣ እነግርሻለሁ። እሺ? ዛሬ ግን በፍጹም አይሆንም። ጽዮን ማወቅ ስለሌለባት እንዳታውቅ ብዬ ነው። አደራ እንዳትነግሪያትሽ። እሺ፣ አልነግራትም። እስቲ በወንድምሽ ማይል የወንድሜን አጥንት ይይላል። ሄሎ፣ ወይ እንዴት ነህ? አለው። እስካሁን አልገባሽም? እኔ ዶሮ አይደለሁ በጊዜ የምገባው። እየጠጣሽ ነው? ካልተጠጣ እንዴት ይኖራል? ለማንኛውም ነገ የምትችል ከሆነ ላገኝ ፈልጌ ነው። ምን ቅድም በወሮች ጉዳይ ነው? ቆይ እኔን ሀሳብ ውስጥ ከምትከተኝ ምን ችግር አለው ብትነግር? አሁን እኮ መንገሬ እኮ ላንቺ ምንም ጥቅም ስለሌለው። እኔ አሁን አንተ ማትነግረኝ ከሆነ በዚህ ሞቅታሙ እህቴን ሂጅ እጠይቃታለሁ። ምን? ይሄማ በፍጹም ሊሆን አይችልም። ነገሩ እንዲበላሽ ነው የምታረጊው። ደግሞ በወንድምሽ መማለሽም እንዳትረሺው። እሺ? ለካስ ምለኸኛል። ክፉ ነሽ። ለማንኛውም በዚህ ጉዳይ አልጠይቅም። ነገ ግን ላገኝ። በዚህ ጉዳይ ማናወራ ከሆነ ለማንኛውም እሺ፣ ደህና እደር። ሰላም እደር። ቻው። ግን ማታ እንደዛ ጠጥተሽ በሰላም ገባሽ? የመጀመሪያ ያስመሰልከው ለኮ ለምጃለሁ። ለነገሩ ባመሽ ማንም አይዳፈረኝም ብለሽ ነው? ታዲያ ያው እስከ ዛሬ ተዳፈረኝ የለም እንጂ
ግን ወንድምሽ በህይወት እያለ ዝም ነበር የሚልሽ? እሱ እያለ አይደለም መጠጥ ቀና ብዬ መጠጥ እንኳን አላይም ነበር። እሱን ካጣሁ በኋላ ነው የጀመርኩት። እኔም ግምቴ እንደዛ ነበር። ግን በዚህ ሁኔታ ውስጥ ቢያይሽ ምን ይሰማው ነበር? ከጅምሩም ዝም አይለኝም። መጠጥ የደረሰበት እንዳልስ አድርጎ ነው የሚመታኝ። ከምት ውጪስ? ይህ በጣም ነው የሚያዝነው። የምንወዳቸውን ሰዎች በህይወት ስናጣ መንፈሳቸው ሁሌም አብሮ ነው የሚሆነው ይባላል። ወንድምሽም እያረግሽው ያለሽው ነገር በጣም እያዘነብሽ እንደሆነ ወቂው። እሺ እኔ እኮ እሱን ስቃይ ለመርሳት ብዬ ነው መጠጥ የጀመርኩት። ይህ ስቃይ ያብሳል እንጂ እኮ አያስረሳም። ከወንድምሽ እንደምሰማው እንደነበረው በጣም ጠንካራ እንደሆንሽ ነው። አሁን ግን እያየሁት ያለሁት በጣም ተቃራኒ ነው። ሀና እያረግሽ ያለሽው በጣም የሚያሳዝን ነገር ነው። እኔም ትናንት አልነግርሽም ያልኩሽ ጠንካራ እንዳልሆንሽ ስለገባኝ እስከምጠነክሪ ድረስ አልነግርሽም። እሺ
በእውነት በጣም ነው የገረመኝ። የሀና መቀየር ነው የገረመሽ? አዎ አስበው እስኪ ከጠጣች ራሱ ስንት ጊዜ ሆናት። በትንሽ ጊዜ ውስጥ የሚገርም ለውጥ እኮ ነው ያሳየችው። አየሽ፣ ሀሳባችን ተሳካ ማለት ነው። ያንቺ መቀየር እኮ ነው የቀየራት እሷ ነው። እድሜ ለአንተ። አንተ ባትኖር ኖሮ ግን ምን ይወጣኝ ነበር? ደስ የሚለው ምንም አይወጥሽም፣ እኔ አብሬሽ ስላለሁ። የምር በቃ የበፊቷን እህቴን እኮ ነው የሆነችው። ከነበረችበት ሁኔታ አንጻር በጣም ህይወቷ የሚበላሽ ነበር የመሰለኝ። ግን ደግሞ በፈጣሪ እርዳታ አንተም ደግሞ ተጨምረህበት ነገራቶች በሙሉ የተስተካከሉት። በዚህ ሁኔታዋ እኮ ከቀጠለች እኔና አንቺ የምንጋባበትን ቀን መወሰን ነው በቃ። አዎ ፍቅር፣ ከዚህ በኋላ የእሷም ሀሳብ የለም፣ ህልማችን ላይ ብቻ ነው ፎከስ ማድረግ የምፈልገው። አሁን ነገሮቹ በምፈልጋቸው አቅጣጫ እየሄዱልኝ እና ከዚህ በኋላ ምንድን ነው የሚሆነው? አሁን ከሀና ጋር ያለኝ ግንኙነት አሜኔታ እንዳለኝ አረጋግጫለሁ። ስለዚህ ነገ ስራችን እንጀምራለን ማለት ነው። ነገ ሀና ፋይሉ የት እንዳለ የምታውቅ ከሆነ እቅዳችን ተሳካ ማለት ነው። ማታኮንስ? ማታኮነ ጽዮን ታውቃለች። እንደዚህ አይነት ነገር ከሀና ይልቅ ጽዮን የማወቅ አድቫንቴጇ ሰፋ ያለ ነው። እንዳልኩ ሀና የምታውቅ ከሆነ ትልቅ ስራ ነው የሚቀልልን ማለት ነው። እሺ አሁን ሀና አታውቅም እንበል። ጽዮን የምታውቅ ከሆነ እንዴት አድርገን ነው የምትቀበላት? ሀና ማታውቅ ከሆነ የማደርገው ነገር ላይ እሳት መጫር። ምንድነው ዛሬ ሆንከው? ትንሽ የምነግርሽ ነገር እኮ ሀሳብ ይዞኝ ነው። የምን ሀሳብ? አሁን የምነግርሽ ነገር ብታውቂው ነገሩን የመቋቋም ጥንካሬ ያለሽ ብዬ አስባለሁ። እሺ ምንድነው ንገረኝ። ስጠነክር ይነግርሻለሁ ያልኩሽ ጉዳይ። ነገሩ ትንሽ ስለሚከብድ እኮ ነው ያን ያልነገርኩሽ። ንገረኝ አሁን። እሺ ወንድምሽ ያለ ምክንያት ዝም ብሎ የተመረዘ ምግብ የበላ ይመስልሻል? እኔ አልተዋጠልኝም ነበር፣ ግን ደግሞ የፖሊስ ምርመራው እንደዛ ነው የሚለው። ያልተዋጠልሽ እኮ ሀሳብ እኮ ልክ ነሽ። ያኔ ወንድምሽ የበላው ምግብ እኮ ሰው መርዞት እኮ ነው። ፖሊስ መርምረው ስላልደረሰበት እኮ ነው ምግቡ ከጅምሩ የተመረዘ ነው ያሉት። ምን? ቆይ ማን ነው የመረዘው? ታውቋልክ? አዎ አንቺና ግራንድ ማስተር የእውነት እህትና ወንድም እንደሆናችሁ አውቃለሁ። ጽዮን ደግሞ መሬት ላይ ተጥላ እናታችሁ እንዳሳደገቻትም አውቃለሁ። እና ሀና በሚያሳዝን ሁኔታ ከወንድምሽን የገደለችው እኮ ጽዮን ናት። ምን? ቆይ ይህንን ለማመን በጣም ይከብዳል። መጀመሪያም እኮ ነገርሽ ነበር ነገሩ ትንሽ ይከብዳል አላልኩሽ? እኔ ወንድምሽን ፈልጌ ቴኳንዶ ቤት ሄጄ ነበር። ወንድምሽ ደግሞ ሻወር ቤት ነበር። እስከሚወጣ ድረስ እየጠበቅኩት ነበር። ጽዮን ደግሞ ከውጪ ምግብ ይዛለት መታ ስታዘጋጅለት አይቼ ነበር። እንደ አጋጣሚ ደግሞ ዞር ስል ምግቡ ላይ በብልቃጥ የሆነ ነገር ስታረጋ አይቼ ግራ ተጋብቼ ነበር። ወንድምሽ ጨርሶ ሲወጣ እሷ አልበላም ማለች። እኔም ከውጪ በልቼ ስለመጣው እኔም አልበላም ማለት፣ ወንድምሽ ደግሞ ምግቡን በላ። በኋላ ወንድምሽ አሞት ሐኪም ቤት እንደገባ ሰማሁ። እኔ ቀለል አድርጌ ነበር ያሰብኩት። ከሞተ በኋላ ሁሉም ነገር ገባኝ። እርግጠኛ ነህ? ቆይ ጽዮን እንዴት እንደዚህ ልታረግ ትችላለች? ቆይ ስጨምር ያያት ነገር ሌላ ነገር ቢሆንስ? የፈለገ ነገር ቢሆን እኮ ምግብ ላይ የሚጨምር ነገር እኮ ይታወቃል። ይሄ እኮ ለየት ያለ ነገር ነበር። ይህንንማ ማመን ይከብደኛል። ከዛ በኋላ ከማን እንደሆነ አላውቅም ማስፈራሪያ ይደርሰኝ ጀመረ። ከዛ ለትንሽ ጊዜ ከዚህ አካባቢ ራቅኩ። ከመሬት ተነስቶ እንደዚህ አይነት ማስፈራሪያ ይደርሰኝ። ቆይ ምን ልሁን ብላ ነው? ምን አድርጓት ነው? አንቺና ወንድምሽ የምር እህትና ወንድም እኮ ናችሁ። እሷ ደግሞ አይደለችም እኮ። ሁለታችሁ ከሞታችሁ በዙሪያው ያለው ነገር እኮ የሷ ይሆናል ማለት ነው። በገባሽ በወጣሽ ቁጥር እኮ መጨቃጨቅሽ እኮ ቤቱን ጥለሽ እንድትወጪላት እኮ። አሁን ደግሞ በጣም እርግጠኛ ነኝ የቤቱ ካርታ ወደ ራሷ ስም ሳታዞር አይቀርም። ይሄ ሊሆን አይችልም። አሁን ያልኩሽ እኮ እርግጠኛ ለመሆን እኮ የወንድምሽ ፋይል የት እንደሚያስቀምጠው ልታውቂ ትችያለሽ? አይ አላውቅም፣ ግን ያው ቤት ውስጥ ነው ሊሆን የሚችለው። የሱ ፋይል ሁሉንም ፈልገሽ አምጪው። ሁሉንም ነገር እናጣራለን። እሺ
የወንድሜ ፋይሎች ይዘው ያሉት። እንዴ ለምን ፈለግሹ? ፈልጌው ነው። አሁን የት እንዳለው ንገሪ። ደህና ነሽ ግን? አይመለከትሽም። የጠየቅኩሽን ብቻ መልሽልኝ። ምን እንደሆነሽ ካልነገርሽኝ አልነግርሽም። ወደሽ ነው ትነግሪኛለሽ። የት ነው ያለው? አላቅም አልኩሽ አላቅም። ቆይ ምንድነው ችግርሽ? ደህና ነሽ ሲባል ተመልሰሽ ወደ በፊቱ ትመለሻለሽ? የት እንዳለ የምታውቂው አንቺ ብቻ ነሽ። ትነግሪኛለሽ ወይስ አትነግሪኝም? ሲጀመር ባቅ እንኳን ለምን እንደፈለግሽ ካልነገርሽኝ አልነግርሽም። እሺ በጣም ጥሩ። እንዴት እንደምትነግሪኝ እንዴት ቦታውን እንደምታሳየኝ አሳይሻለሁ። ሁኔታዋ እንዴት ነው? ያመነች ይመስላል። በሚገባ እርግጠኛ እንድትሆንልኝ እኮ ፋይሉን ይዘሽ ነው ስላት እኮ ሳታመነታ ነው ሄደችልኝ። አይ እንደዛ ከሆነስ እንዳያስብ ነው እየሄደልን። ትንሽ ያሰጋኝ ተናዳ ስለነበር ሌላ ችግር እንዳፈጥርብኝ። አላስጠነቀካትም? አረ በደንብ ነው ያስጠነቀቅኳት። ምናልባት ስሜቷ መቆጣጠር ካልቻለች ብዬ ነው። አይ እንደዛ ከሆነስ እንዳትነግራት መቋጠር ነው ግድ ነው። እኔማ አሁን ሳስበው ችግር ጤነኛ አልመስል እያለችኝ ነው። ደህና ተሻሻለች ብዬ ሳስብ ድጋሚ ደግሞ ወደ ነበረው ማንነቷ ትመልሳለች። እኔ ደግሞ ያልገባኝ እንዴት በዚህ ልክ ከመሬት ተነስታ ፋይሉ ልትል ቻለች? እኔ አላቅም። ብቻ ለምንድን ነው ፋይሉን የፈለግሽው ስላት ራሱ ለመናገር ፈቃደኛ አይደለችም። እርግጠኛ ነኝ የሆነ ነገር ሳይኖር እንደዚህ ልትልሽ አትችልም። እሱማ ግልጽ ነው። ታዲያ ምን ሊሆን ይችላል? ሲቀጥል የምፈልገው ነገር ካለ ረጋ ብላ አትጠይቅም? በዚህ ልክ ተናዳ እንደዚህ ሆና መጠየቋ ልክ አይመስለኝም። ወይስ ስትረጋጋ ማታ መጠየቅ ነው? ትረጋጋለች ብለክ ነው? እኔ አይመስለኝም። ጭራሽ እኮ ዝታ ነው ሄደችው። ለማንኛውም አሁን ከጠየቀች ረጋ ብሎ ማውራቱ ይሻላል። ትንሽ እዚህ ቤት አብሬ ብቆይ አይደብርህማ? ለትንሽ ጊዜ። አረ ለምን ይደብረኛል? እንደፈለግሽ መቆየት ትችላለሽ። እሺ ያው በዚህ ሁኔታ እዛ ማደር ስለሌለብኝ ነው። ምክንያቱም በተኛውበት መታ አንቃው ወይ የሆነ ነገር አድርጋ ብትገለኝስ? ጭራሽ እኮ አፋጦታ አልሰጥሽም ስትለኝ እኮ ነው የገረመኝ። አንደኛው ማልነግርሽም ማለቷ፣ ሲቀጥል ፋይሉን ቤት ውስጥ ፈልገሽ አለማግኘትሽ። ከጅምሩ ታሜ የሚባለውን ቀልቤም አልወደደውም ነበር። ለካ ቀልቤ ያልወደደው መሰሪ ስለሆነ ነው። አሁን ምንድን ነው የሚሻለው? ሌላ ከቤት ውጭ የምታስቀምጥበት ቦታ አይኖርም? ኧረ ቴኳንዶ ቢሮ ማይቸው የለም። ለነገሩ አልሰጥም ማለቷ እንዳደረገችው አንድ ማረጋገጫ ነው። ቢያንስ ፋይሉ ማግኘት አለብሽ። በዚህ አይነት ብዙ ነገር አድርጋ ይሆናል። ዝምማ አልልም። እንዴት አድርጌ ፋይሎቹን ማግኘት እንዳለብኝ አስባለሁ። ወይ ጉድ! ቆይ ሻው ምንድን ነው የሚሻለው? ጭራሽ እኮ ውጭ አድራ አታውቅም። በዛ ላይ ደግሞ ስልኳ አይሰራም። ያው ስለተናደደች ነው የሚሆነው፣ ወይ ትንሽ መጠበቅ ነው።
ከዚህ በፊት እኮ ምንም ብትናደድ ምንም ብትሆን ውጭ አድራ አታውቅም። ቆይሽ አደረችስ ቢባል የት አድራ ሊሆን ይችላል? ወይስኪ ካልሆነ ዛሬ እንያታ። እኔማ እኮ ድንገት የሆነ ነገር ከሆነች ብዬ ፈርቼ ነው። ግን እኔን የከነከነኝ ነገር በአንዴ ስለ ፋይሉ ጠይቃ እንደዚህ መሆኗ ነው። እርግጠኛ ነኝ ዝም ብላማ እንደዚህ አትሆንም። የሆነ ነገርም አለ። ምን ሊሆን እንደሚችል በምን ልናቅ እንችላለን? እሱን ተይው፣ በራሴ መንገድ አጣራለሁ። እንዴት አድርገህ? ሰዎች እንዲከታተሏት አደርጋለሁ። አሁንም ስለ ፋይሉ ደግማ ብትጠይቀኝስ? ያው ረጋ ብለሽ ስለ ምክንያቷ መጠየቅ ነው። እህቷ በዚህ ልክ መገገሟ የሆነ ነገር የምታውቅ ነው ይመስል። የምታውቅ አይመስለኝም፣ ግን በዚህ ልክ ለእህቷ አልነግራትም ማለት መገገሟ ግራ ያጋባ። እሷ አሁን ምንድን ነው የምትለው? ዝም አልላትም ነው የምትለኝ። እንደምንም አገኘዋለሁ እያለች። ዞሮ ዞሮ አጥብቃ መፈለጓ ጽዮን የሆነ ነገር እንድትጠራጠር ያደርጋታል። ትንሽ ጊዜ ሀናን እንያትና ማይሆን ከሆነ ሀናን አግተን ጽዮን አስፈራተን ፋይሉን እንቀበላለን። ይሄ ሁለተኛው እቅዳችን ነው። እሺ ሰላም ሰላም ለሌለው ቤታችን ሰላም ሰላም። ምንድን ነው አንቺ ደግሞ? እኔ ስመጣ ጠብቀሽ ለመጨቃጨቅ እንዲመችሽ ነው አይደለ ቆመሽ የጠበቅሽኝ? ስራሽን ስለምታውቂ ነው አይደል እንደዚህ እያልሽ ያለሽው? እኔ ምንም ስራዬን አላውቅም። ቆይ መጠጣት ስራ ሆነ እንዴ? ቆይ ምን ልሁን ብለሽ ነው ቤቱን ያዘበራረቅሽው? ትንሽ አበዛሽው አልመሰለሽም? ቤቱ ቆይ ሌላ ቤት አለን እንዴ? ሌላ መልስ አትመልሽልኝ። የጠየቅኩሽን ብቻ መልሽልኝ። እኔ ይኸውልሽ አላዘበራረቅኩም። ግን ቆይ ሀኒቾ ናት ያዘበራረቀችው ብሎ ያለሽ ሰው አለ? እዚህ ቤት ያለ ነው እኔ እና አንቺ ነን። ሌላ ሰው አለ? እሺ ካመንሽም እመኚ፣ ካላመንሽም ደግሞ አትመኚ፣ የራስሽ ጉዳይ። ግን ይኸውልሽ እኔ ከቴኳንዶ መልስ አልመጣሁም። እዚህ ድርሽ አላልኩም። ገና አሁን መድረሴ ነው እዚህ ቤት። አትዋሽ እባክሽ። እና ማን ነው እንደዚህ ያደረገው? እንደውም ሲመስለኝ በምን ልጨቃጨቃት ብለሽ ሰበብ ፈልገሽ ነው የሚመስለኝ።
እንዳንቺ ማሰብ የተሳነኝ አይደለም። እሺ ቢያንስ አስባለሁ። እንዲህ ማያስባል እንዴ? ደግሞ ቆይ እኔ መጣጤን ትቼ ነው ቤት ማዘበራረቀው? ቢዘበራረቅስ ይስተካከላል። እንዴ እህቴ ቆይ ምን ሆነሽ ነው? ሰው ትንሽ ጨነቀር ብለሽ እንኳን አታስቢ? የተስፋ ሄዳንቺ ይመለከትሻል እንዴ? እንዴት ነው የማይመለከተኝ? ቆይ ነው የተሻለው እንዴ? እውነት ለመናገር እናቴ አንቺን አሳደገችሽ እንጂ አልወለደችሽም። ይሄ ማለት ደግሞ አንቺ የስጋ እህቴ አይደለሽም ማለት ነው። ተግባባል? ምን የምርሽ ነው እንደዚህ እያልሽ ያለሽው? ቆይ እኔ ያክል ምን ባደርግሽ ነው እንደዚህ የምትይኝ? እያስመሰልሽ ነው እንጂ እንደማትወጂኝ በደንብ አውቃለሁ። እኔ ምንም አላስመስልም። ግን ያውልሽ እኔ ላንቺ በጣም ትልቅ ቦታ ነው ያለኝ። ኧረ እባክሽ ተይ እንጂ። ለማንኛውም አሁን የመጣሁት በእጃችን ያለውን ንብረት በሙሉ ሽጠን እንድንካፈል ስለምፈልግ ነው። እንዴ ሀና ያምሻል እንዴ? ጤነኛ አይደለሽም? ምን ነው ጤነኛ አልመስልም እንዴ? የምሬን ነው ያልኩሽ። ድርሻዬን እፈልጋለሁ። ምን ማለት ነው? የወንድማችንንና የእናታችንን ቤት ነው ይሸጥ የምትይው? መቼም የነሱ ማስታወሻ እንደሆነ አልጠፋኝም። ግን ደግሞ ተሽጦ ድርሻዬን በደንብ እፈልጋለሁ። እህቴ በኋላ የሚጸጽትሽን ነገር እንዳታደርጊ። እንደውም ያንን ካላደረግኩ ነው የሚጸጽተኝ። እሺ ውሳኔሽን በቶሎ አሳውቂ። ልብስሽን ይዘሽ ወዴት ነው የምትሄጂው? ሴትዮዋ አይመለከትሽም። ነገርኩሽ አይደል እንዴ? ልጅ እንዴት ነው ነገሯ? ምንም ይሁን ነገር አልመሰለኝም። እሱስ ልክ ነህ። ከዚህ በኋላ 3 ቀን ብቻ ነው የምታገሳት። እኔ እኮ በገዛ ቤቴ ውጭ አደሩንኩኝ እኮ። ወይስ እስከ ቤቴ ተቀለልካት? አዎ ብለህ እርምህን ልታወጣ ነው? ታዲያ ምን ጠብቃለሁ? ፋይል ፍለጋ አምጥታት ልብህን ከወሰደችው ምን አደርጋለሁ? ምን? በዚህ እንኳን አታስብ። እኔ ፋይሉን ብቻ ላገኝ እንጂ ሌላው አይመለከተኝም። ፍቅር እውር ብቻ ሳይሆን የሚያደርገው አእምሮህንም ይደፍናል። አይደለም መደፈን ለምን አንገት አይቆረጥም? ከዚህ በኋላ ፋይሉን ከማሰብ ምንም ወደ ኋላ አለ። አረ ይሄ ፋይል ፈረደበት። ኤክስን ፈልጓት እኮ ነው የሆነብኝ። እንዴ ምን ሆነሽ ነው ፍቅር? ምንም። እንዴት ምንም ትኛለሽ? እንዴ እያለቅሽ እያየሁሽ። ትንሽ ውስጤን ተሰምቶኛል። በምን? እህቴ መታ ነበር እና አንቺ የእናቴ ልጅ አይደለሽም አለች። አትወጂኝም እያስመሰልሽ ነው አለች። ከዛ ባለፈ ሁሉም ነገር ተሽጦ ድርሻዬን ማግኘት አለብኝ ብላ ነው የሄደችው። ምን? ቆይ ግን ታሜ እውነቱን ንገረኝ። እኔ ለሷ መጥፎ ሰው ነኝ? እያስመሰልኩ ነው? እኔ እኮ ነገሩ በሙሉ ግራ ገባኝ። አይ በጭራሽ አይደለሽም። ይሄን ደግሞ እኔ ባልነግርሽም ውስጥሽ ያውቃል። ታዲያ ለምንድን ነው እንደዚህ እየሆነችብኝ ያለችው? ለምንድን ነው በዚህ ልክ የጠላችኝ? ጠልታሽ አይደለም ፍቅር፣ የሆነ የተፈጠረ ትልቅ ችግር አለ። የምን ችግር? እህትሽ በዚህ ሰዓት በወንድምሽ ሞት ተጠርጣሪ ከነበረው ከሰይፉ ጋር ነው ያለችው። ምን? ምን አዲስ ነገር አለ? ቤት ሄጄ ነበር። ጽዮንን አግኝተሻል ነበር? አዎ አግኝቻታለሁ፣ ግን በቀላሉ ፋይሉን የሚሰጠኝ አይመስለኝም። ስለዚህ አንድ ነገር አስቤያለሁ። ምንድን ነው?
ያለው ንብረት ተሽጦ እንድንካፈል። ምን አይሻልም? እንዳልከው በራሷ ማዙራ ከሆነ በዚህ ልናቅ እንችላለን። ድንገት አዙራው ከሆነ እንኳን ባዶዬን ከምቀር ብካፈል ነው የሚሻለው። አይሻልም? አይመስለኝም። ትልቅ አደጋ ውስጥ ነው የገባሽው። ማለት ያ ወንድምሽን ለብር ብሎ እንደገደሉት አንቺን ደግሞ ከመግደል ወደኋላ አይሉ። እኔ ፋይሉን ያልኩሽ እኮ ቢያንስ እኮ ምን እንዳደረጉ ለማወቅ፣ ከዛ ደግሞ ምን ማድረግ እንዳለብን ለመወሰን እኮ። ይኸውልህ ሰይፉ፣ የፈለገ ነገር ቢሆን ፋይሎቹን በቀላሉ ማግኘት አልችልም። ቢሆንም ፋይሉ የምታገኝበት መንገድ ማሰብ ነው እንጂ ሌላማ ፍጹም አደጋ አለው። እኔ እንጃ፣ ሌላ አማራጭ ግን አገኛለሁ ብዬ አላስብም። ግን በቃ ለህይወቴም ቢሆን ተጠንቅቄ መጋፈጡ ሳይሻል አይቀርም። እስኪ አስቢበት። እኔ ፈጽሞ ይሄን ማመን ይከብደኛል። እርግጠኛ ነህ ታመኝ? ነገሩን ለማመን በጣም ነው የሚከብደው፣ ግን በጣም እርግጠኛ ነኝ። እኔም እንዲከታተሉ የላኳቸው ሰዎች በፎቶ ሲያሳዩ ልክ እንዳንቺ ነበር የሆንኩት። አላመንኳቸውም ነበር። ግን እውነታው ይሄ ነው። አሁን ራሱ ከወጣች በኋላ ወደ እሱ ጋር ነው ሄደችው እኮ። እንዴት አብረው ሊገጥሙ ቻሉ? እኔም እሱ ነው ጥያቄ ሆነብኝ። ተጠርጥሮ ታስሮ ከተፈታ በኋላ እንደጠፋ ነበር ማውቀው። አሁን በዚህ ልክ አብረው መሆናቸውን አልገባኝ። ነገሩ እንደዛ ከሆነ እርግጠኛ ነኝ እህቴ ፋይሉን ብላ ያለ ምክንያት እንደዛ አትሆንም። እኔ የሚያሰብኩት እንደዛ ነው። የዛን የሚያሰብኩት ከመሬት ተነስተ ወንድሜን ፋይል ብላ እንዴት ትጠይቃለች ነው ያልኩት። ስለዚህ ከወንድሜ የሚፈልገው ነገር እንዳለ እርግጠኛ ነኝ። ያ ማለት ተጠርጣሪው እሱ ሳይሆን ገዳዩ ነው ማለት ነው። አዎ በደንብ። ግን እርግጠኛ መሆን አለብን። እንዴት ነው እርግጠኛ መሆን የምንችለው? እሱን ማሰብ አለብን። ትሪት ነገሩን ወደ ሌላ አቅጣጫ እየወሰደችው፣ ሁሉም ነገር እያወሳሰበችው እኮ። ወይ ካልሆነ ለምን አናገታትም? ነገሩ እኔ እንዳገጥኳት ከታወቀ ፖሊሶች ከገቡበት ሁሉም ነገር ነው የሚያበቃው። ቢያንስ ተጠንቅቀን ማድረግ እንችላለን። አሁን እሱን አማራጭ እኮ አልተውኩትም፣ ግን የሚሆነው የመጨረሻው አማራጭ። ጓደኛ፣ አንዴ ነገሩን ጀምረናል፣ እስከ መጨረሻው እንታገላለን። ይህ ሁላ መስዋዕት ከፍለን እኮ የልፋታችን ውጤት ማግኘት አለብን። በሱ እርግጠኛ ነኝ። የመጨረሻው ውሳኔያችን ሁለቱንም መጥፋት። ምን? አዎ፣ ለወንድሟቸው ያልተመለስኩ ለእነሱም አልመለስም። የእውነት ግን በጣም ነው የማመሰግነው። ለምን? በቃ አንተ ባትኖር ኖሮ ይሄን እኔንም እንደ ወንድሜ ገለውኝ ነበር። እኔማ ይሄ ሁላ ሪስክ የወሰድኩት እኮ ለወንድምሽ ስል እንጂ አደጋውማ ለእኔም አለው። አንቺም በጣም ነው ያሳዘንሽኝ። የወንድምሽን ሞት በጣም ከንክኖኛል። ቆይ አንተ ያኔ ከዛቸው በኋላ ወዴት ሄድክ? ሲሚን ዘግቼ ለ6 ወር አዳማ ነበርኩ። ነገሩ ሲበርድ ነው የመጣሁት። ፈጣሪ ወድሻል መሰለኝ። በዛ አጋጣሚ እኔና አንቺ ተገናኘ። ሊዘርፈው የነበረው ያኔ ያለ ምክንያት አይደለም። ፈጣሪ እኔ እናንተን ሊያገናኝ ስለፈለገ ነው። መቼም መስማማትሽን ለማሳወቅ ነው አይደል የደወልሽው? ከዛ በፊት ማውራሽ ነገር አለ። ስለዚህ ቤት እንድትመጪ እፈልጋለሁ። ጭራሽ ቤት? ይኸውልሽ ከዚህ በኋላ እኔና አንቺ ማውራት የምንችለው ስንስማማ ብቻ ነው። አለበለዚያ እኔ ከአንቺ ጋር ማውራትም አልፈልግም። እሺ፣ ግን ባልሽኝ የመስማማው አንቺ አንድ ነገር ስታድርጊ ነው። ምንድን ነው? እሱን ተገናኝተን ነው የምነግርሽ። ስለዚህ ቤት ነይ። ቆይ ለምን በስልክ አትነግሪኝም? በስልክ ስለማይሆን ነው። ቢሆንማ ለምን ነይ እልሻለሁ። ለማንኛውም እንገናኝ ከሆነ ውጪ እኔ በመረጥኩት ቦታ እንገናኛለን። ማለት ነገርኩሽ፣ እና የሚልሽ ቦታ ትመጫለሽ፣ አለበለዚያ አላገኝሽም። እሺ፣ የት ልምጣ? ቦታውን ደውዬ እነግርሻለሁ። ቻው። ለምንድን ነው ቤት አልመጣም ያልሽው? መምጣት ስለማልፈልግ ነው። ግልጽ እኮ ለምን? ይሄንን ልናወራ አይደለም የተገናኘ ነው። ወደ ጉዳያችን ብንገባ አይሻልም? በጣም ጥሩ። ለነገሩ አብሮሽ ሆኖ ማን እንደሆነ አውቀሽዋል። ምን ማለት ነው ደግሞ ይሄ? ስለማን ነው የምታወሪው?
ከማን ጋር እንዳለሽ አውቃለሁ። እርግጠኛ ሆኜ የምነግርሽ ማን እንደሆነ ስላላወቅሽ ነው አብረሽው ያለሽው። ብነግርሽ አብረሽው አትሆኝም። እሱ አስመሳይ ስላልሆነ በደንብ አድርጌ ያውቀዋል። እንዴ ጭራሽ ጥሩ ሰው ነው ብለሽ ትከራከሪለታለሽ? አየሽ፣ ለዚህ ነው አታውቂውም ያልኩሽ። እሱ ማለት እኮ በወንድማችን ሞት ተጠርጣሪ የነበረ ሰው ነው። አሁን ግን ከአንቺ ጋር ሳየው እራሱን መርዞ እንደገደለው እርግጠኛ ሆኛለሁ። በቃ ጭራሽ ስለሱ ትንሽ እንኳን እፍረት ሳይሰማሽ እንደዚህ ታወሪ ትንሽ አታፍሪ? ማለት አልገባኝም። እሱ አይደለም ብለሽ ልትከራከሪ ነው? አዎ እድሜ ለሱ። ድብቅ ማንነትሽን በሱ ምክንያት አውቄዋለሁ። አሁንም እሱን የገደለው ብለሽ እሱን ምክንያት የምታደርጊው ለምን እንደሆነ ገብቶኛል። እሺ ሰሚያለሽ? ያኔ በርዘሽ ስትገዩ እሱ ስላየሽ ነው። ምንድን ነው የምትይው? እኔ ነኝ ወንድሜ የምገለው? አዎ ከታመነ ጋር በማበር አንቺ እንደገደልሽው ደርሼበታለሁ። ምክንያቱም ያለውን ንብረት በሙሉ ለብቻችሁ ለማድረግ ስለፈለግሽ። ቆይ ግን ያጎረሰሽን እጅ እንዴት ትነክሻለሽ? እሱ ግን ለአንቺ ቢሆን አይደለም መግደል ነፍሱን ራሱ ይሰጥልሻል። ምን ያህል ጨካኝ ብትሆኚ ነው እንደዚህ ያስቻለሽ? ለነገሩ የስጋ እህትና ወንድሞችሽ አይደለም ለማድረግ ለአንቺ በጣም ቀላል። በጣም ወራዳና ባለጌ ሰው ነሽ። እሺ እንዴ ምን ሰርተሽ ነው የሌለው የምትይው? አቦ በእናትሽ ደክሞኛል። በቃ እኔ ከዚህ በላይ መስራት አልችልም። የምርሽ ነው ወይስ የቀለድሽ ነው? የምሬን ነው። እንዴ ቆይ አሁን አይደል የጀመርነው? አሁን ጀምረን አሁን ደከመኝ ስትይ ትንሽ እንኳን አታፍሪም? ቆይ እኔ የምለው መስራት አትፈልጊም ነው? እኔ መች እንደዛ ወጣኝ እንዴ አልሽ እንጂ ጭራሽ ሰሞኑንማ እኮ በግድ የጎተጎትኩሽ ነው ይዤሽ የምመጣው። ቆይ ወንድማችን ቢኖር እንደዚህ ትይ ነበር? እሱ እኮ እኛ ጠንካራ ሆነን የሱን አርአያ እንድንከተል እንጂ እንደዚህ ልፍስፍስ እንድንሆን አይፈልግም። በእናትሽ ዝም ብለሽ አነዝንጂ። ቆይ አላማሽ ምንድን ነው? የሞተው ወንድማችንን እሱን በህይወት ስናጣው ቢያንስ የሱን ፈለግ መከተል የለብንም? እኔን ሳላስብ ቀርቼ ይመስልሻል? ግን በቃ እሱ ከሞተ በኋላ እኔ ልክ አይደለሁም። መሞቱን ራሱ መቀበል አቅቶኛል። እኔንም እኮ ጎድቶኛል። 6 ወር ሙሉ ምን አይነት ጊዜ እንዳሳለፍኩኝ እኔ ነኝ የማውቀው። ግን መጠንከር ስላለብኝ እኔ ጠነከርኩት። እሺ እኔ ደግሞ መጠንከር አልቻልኩም። በቃ ተይኝ። የራሴ ህይወት አይደለ? ተይኝ ልኖርበት። ተይኝ በቃ። በወንድሜ ሞት ምን ያክል እንደተሰቃየው የማውቀው እኔ ነኝ። ጭራሽ ገለሽዋል ትበለኝ? አሁንማ ሳስበው በእሷም ራሱ አልፈርድም። ትልቅ የጭንቅላት ጨዋታ እኮ ነው የተጫወተባት። እንዴ የፈለገ ነገር ቢሆንስ እንዴት ስለኔ ወንድሟን ልገለው ትችላለች ብላ ታስባለች? ከማንም በላይ እኮ እሷ ታውቀኛለች አይደለ? በዛ ላይ ደግሞ እንዴት ከኔ በላይ ሌላ ሰው ልታምን ትችላለች? አንድ እሷን ሊያሳምን የሚችል ምክንያት እያሰብኩ ነው። የሆነ ነገር አለ። ምንድን ነው? ሀኒቾ ምን ሆንሽ? ቆይ ይሄን ያህል ጊዜ እህቴ ስትዋሸኝ እንዴት አንድ ነገር እንኳን አልጠረጥርም? ጽዮን እኮ ቀላል ሰው አይደለችም። በጣም ከባድ ሰው ነች። ቀንም አግኝቻት ነበር። አይኔን እያየች ውሸቷን ቀጠለች። በጣም ነው ያስገረመች። ይሄ እኮ ከሷ የሚጠበቅ ነገር እኮ ነው። አንቺ ግን አንድ ውሳኔ ላይ መድረስ አለብሽ። ጊዜው በሄደ ቁጥር በጣም ከባድ እየሆነ ነው የሚመጣው። አይዞሽ። ሰይፉ
ለነገሩ እኔ እንደሃና አይደለሁም በደንብ ነው ማቀ ማለት በወንድሜ ሞት ተጠርጥረህ ታስረክ እንደነበር አውቃለሁ። እና ተጠረጠርኩ እንጂ ወንጀለኛው አንተ ነህ እንዴ ተባልኩ? እሱማ ነህ። ከሃና ጋር ባለ ግንኙነት ገዳይ እንደሆንክ በደንብ እንዳረጋግጥ አድርገኸኛል። ያለ ምክንያት እህቴን ከመሬት ተነስተ ፋይል ብለህ አትጠይቃትም ነበር። እኔ ከእህትሽ ጋር ምንም ግንኙነት የለኝም። እንዳለ ስለማቅ ነው እንደዚህ የምልህ። ጭራሽ ከእህቴ ጋር ለማባላት እሷ ናት የገደለችው ብለህ ካሳመንካት። ግን አንድ የረሳኸው ነገር አለ። እውነት ትዘገያለች እንጂ ተደብቃ አትቀርም። እሷን እንደፈለገ ብታሳምናት ፋይሉን ግን መቼም አታገኘውም። እሺ ጽዮን ሁሉም ነገር አውቃለች። ሃናን ማገት አለብን። የምርህ ነው? አዎ ና ቶሎ እንሂድ። የት ሄዳ ነው? እንጃ፣ እስኪ ደውልለት። አይነሳም። ቆይ እስቲ መልሼ ልደውልለት። እዚህ አልነበረች እንዴ? ስትወጣ ምንም አላለች? አዎ ተኝታ ነበር። እህቷ ግን የሁሉ ነገር እንዴት ልታውቅ ቻለች? ነግራት ነው የሚሆነው። ደወለች። ሄሎ፣ የምር አገኘሽ ፋይሉን? ሰፈር ነኝ። እሺ መጣሁ። ጠብቅ። ይሄ ማመን ከበደ። ተገኘ ፋይሉ? አዎ ፋይሉ ተገኝቷል። እስኪ አልሰጥህም። ምን ነው? እኔ እኮ በደንብ ቼክ እንዳደረግልሽ እኮ። አይ እኔ በደንብ ቼክ አድርጌዋለሁ። እሺ ግን ሁሉም ነገር እዚህ ያውቅ። የምትፈልገው ፋይል እነዚህ እንደሆነ አውቃለሁ። ሃና ተረጋጊና ነገራቶችን ረጋ ብለሽ ለማሰብ ሞክሪ። ይሄ ወረቀት በወንድምሽ ግድያ ሰይፉ ተጠርጣሪ እንደሆነ የሚያሳይ ነው። ላንቺ ለማሳየት እንዴት ሆኜ እንዳመጣሁት እኔ ነኝ የማውቀው። ይሄ እንኳን ፎርጅድ ነው ብትይ ከራሱ ድምጽ ሁሉንም ነገር መስማት ትችያለሽ። ለነገሩ እኔ እንደሃና አይደለሁም በደንብ ነው የማውቀው። ማለት በወንድሜ ሞት ተጠርጥረህ ታስረክ እንደነበር አውቃለሁ። እና ተጠረጠርኩ እንጂ ወንጀለኛው አንተ ነህ እንዴ ተባልኩ? እሱማ ነህ። ከሃና ጋር ባለ ግንኙነት ገዳይ እንደሆንክ በደንብ እንዳረጋግጥ አድርገኸኛል። ይኸውልሽ እህቴ፣ ከጅምሩም ስህተትሽ እሱ ማመንሽ ነው። እኔም በሆን ላንቺ ፋይሎቹን ማሳየት ሳልፈልግ ቀርቼ ሳይሆን ድንገት ስጠይቂ ጥያቄሽ አልዋጥ ስላለኝ ነው። ግን ከፈለግሽ ሁሉም ፋይሎች ቢሮ ሚስጥር ቦታ ላይ አሉ። ከፈለግሽ ሂደን ላሳይሽ እችላለሁ። እኔ አይምሮዬ ሊፈነዳ ነው። ቆይ እሺ ማንን ነው ማመን ያለብኝ? መተንም ፋይሎቹን እያየን መሀል ላይ አንተን ስም ያለበትን ፋይል አገኘ። ፋይሉ ፖሊስ እጅ ከገባ ቢያንስ 10 ዓመት ያሳስረዋል። ፋይሉ የሚያሳየው ፎርጅድ ሰነድ እያዘጋጀ ከመንግስት መስሪያ ቤት ሚስጥር እያወጣክ እንደምትሸጥ ነው። ይህንን ፋይል ወንድሜ ጋር አስቀምጠው በድንገት ሲያየው ይህን ነገር ማተው ከሆነ ለፖሊስ አሳውቃለሁ ሲልክ ግጭት ውስጥ ገባችሁ። በእንጀራ ያገባን ብለህ ወንድሜን ገደልከው። የዛን ጊዜ ስለ ግጭታችሁ ጭምጭምታ ነበር የማውቀው፣ ግን ግልጽ የሆነልኝ ፋይሉን ሳገኝ ነው። በመጨረሻም ፋይሉን ፍለጋ እህቴን አጠመድካት። ነገሮች ማገጣጠም ላይ ጎበዝ ነሽ። አሁን ሌላ ችግር ሳይፈጠር ፋይሉን ስጭኝና ልውጣበት። ችግር የለውም፣ ፖሊሶች እየመጡ ስለሆነ ሌላ ነገር ውስጥ አንገባ። ምን? እስከዛው ድረስ ቀለል ያለ ልምምድ እያደረግን እንጠብቃቸዋለን።
ይቅር በይኝ እህቴ።